ኑሮኝ በራሴ ክችኔ ላይ ገብቼ በየአይነት ያውን በሰራተኛ ሁሉ አሰርቼ ፏ ብዬ መኖር እችላለሁ። ነገን ማየት ጓጓለሁ ብዬ ስለማምን እንጂ የሚያማምር ነገር በቃ ሁሉ የሚያማምሩ ነገሮች አሉ የሚባሉ ነገሮችን ሁሉ መጠቀም እችላለሁ። መብላት መጠጣት እችላለሁ። ስፔሻሊ ምግቦችን ግን ምን ያደርግልኛል ብዬ ነው። እዚህ ጋር አንድ ጥብስ ለማምጣት እኔ ካለሁበት የዚህ ሀገር 100 ብር መሸዋር ነው የምከፍለው። ሲሄድ ሲመጣ 200 ሪያል። ያ200 ሪያል የኢትዮጵያ 10 ሺህ ብር ይሆናል በሆነ። ለምን ነገ በህይወትሽ ካርታና ፕላን ካደረግሽ በቃ ሁሉም ነገር ይደረስበታል። ሁሉም ነገር ድሮ ብርቅርቅ ነገር ያሞኘኝ ነበር ምናምን በቃ የሆነ በፊት እኔ አረብ ሀገር ነው እንደ የምትኖረው ሁሉ እስከምባል ድረስ ነበር የምዘንጠው። ኢጃዛ በወጣው ቁጥር ፀጉሬን መንጊዜም ስፌት ነው፣ መንጊዜም ሜካፕ ነው፣ መንጊዜም አዳዲስ ልብስ ነው። አልጠቀመኝም። ወደኋላ ነው ያስቀረኝ። ዛሬ ላይ በእንዶሚ ታርዘሽ እየዋልሽ ምናምን ልትለይ ትችላለች። ምናልባት ኪሴ ሙሉ ሊሆን ይችላል። እና የኔ እናት እኔ ለእህቴ የምመክራት ስራ ስሪ። ጌምም ስራ ነው የሚሰጠኝ ያጣው እንጂ ልመናም ስራ ነው ብዬ ነው እኔ ስግጥ ብዬ የገባሁት። ለመጀመሪያ ጊዜ ጉቺ እባክሽን ነጂ አታስወቅሽኝ ታይ ብላ ስትመክረኝ ስራ ስሪ ስትለኝ የሚሰጠኝ ያጣው እንጂ ልመናም እኮ ስራ ነው ማሚዬ እመኝኝ አንድ ቀን አኮራሻለሁ አልኳት። አላሳፈርኳትም። ዛሬ ላይ ስግጥ ብዬ ጌሜን መጫወት ጀመርኩኝ። ስኬታማ ሆኜበታለሁ። ቢያንስ ግማሽ ነግቶልኛል። ሙሉም ባይነጋልኝ ጨርሻለሁ ሀንዬ። እና የምመክራት ነገር ቢኖረኝ እየተሰጣት ያለውን ጊፍቱንም እየተጠቀመችበት ስላል አይደለም ነው። እኔ እረዳታለሁ። የሚሰጥሽን ኮይን ለምን $50 አትሆንም? ተጠቀሚያት። ሴቭ ማድረግ ጀምሪ። ከዚያም በኋላ $50 ስታገኝ ነገ $100 ትሆንልኛለች ብለሽ አስቢ። 500 ስታገኝ ነገ 1000 ትሞላልኛለች ብለሽ አስቢ ምናምን። ለራስሽ ሴቭ ማድረግ ስትጀምሪ እጅሽን ስትሰበስቢ ምናምን መኖር ታጣጥሚያታለሽ። የኔ እናት እንዴ እኔ ብር በጣም ነው የምወደው ሀንዬ። ዛሬ ላይ ብር አንቺ ከምትይኝ ስጋሽን ቆርጠሽ ስጪኝ ብትይኝ ይቀለኛል ዛሬ ላይ። ሶሪ የኔ እናት ብርሽን ሴቭ አድርጊ። ከዚያም በኋላ አንቺ ላመረብሽ አንቺ ጥሩ ህይወት ለምትኖሪው ሰው ይወድሻል፣ ያከብርሻል ምናምን። ይሄ ህዝብ ያጎበደደን ምታ ነው። እየመጣሽ ከሊት እንደዚህ ያድርጋኝ ገፍተው ምናምን ማንንም አይጋ። እዚህ ጋር ሁሉም ሰው እንደተገፋ ነው። ሁሉም ሰው እንደተገፋ ነው። ለራስሽ የምትሆኚው ራስሽ ነሽ። ጨርሻለሁ ሀንዬ። ይህንን ነው የምላትኝ። ሰላም። ብር ሴቭ አድርጊ። ብር ሴቭ ስታደርጊ ምን እንደሆነ ይገባሻል። ህይወትን ታጣጥሚያታለሽ። እኔ አሁን ዛሬ አንበሳ ወርዶልኝ ከሆነ ትራሴን እቅፍ አድርጌ ነገ ደግሞ አምላኬ ሆይ እናቴ የባረከችውን ከሰማይ እንደ መልአክ አውርደህ ላክልኝ እያልኩ ጸሎት እያደረግኩ ነው የምተኛው። ሀቢብቲ ደረትህ ያምራል እያልኩ ወንድ እየሳልኩ አላድርም። ምን አይምሮዬ ላይ ቀልጃለሽ እንዴ? አንበሳውን ገላግሏት እስቲ አንድ ጊዜ አቅፋትተኛ። ኧረ እኔ ወርዶልኝ ነው የመጣሁት። ምን አጥቼ እኔ ማር እኔ ምን አጥቼ እኔ ፍቅር ወርዶልኝ ነው የመጣሁት። ጊፍት ጋላሪ ተሞልቶልኝ እና ሀንዬ ጨርሻለሁ። እባክሽን ከቻልሽ ያልደርስባትም አልሰድባትም። ጃጓር ግን እኔ ቀይ መስመር ነው እኔ ጋር ወንድሜ ነው ስለሰጠኝ አይደለም። እኔ ጃጓር የሰጠኝ ኮይን እሷ ከሰጣት በላይ ኮይን ነው አይደለም። የሰውን ልጅ በኮይን አይደለም እኔ የምገምተው። ሀኒ ስለሰጠሽ ልወድሽ አልችልም፣ ስላልሰጠሽ ልጠላሽ አልችልም። ግን ደግሞ ሰው በሌለሽ ሰዓት ሰው ሁኑ የሚገኝልኝ ሰው እኔ በቃ የህይወት ዘመኔ ባለውለታዬ ነው። ስላደረገልኝ አይደለም ከጎኔ 5000 ሰው ነው 6000 ሰው ባለበት እኔ ብሬ ሊበሉኝ ምናምን ፈልገው አልነበረም በሰዓቱ። ግን ወጥተው የሆነ ፊልም እየሰሩብኝ ነበርና ሰዎች ብቻ ለመጀመሪያ ወጥተው ሲጋፈጥልኝ የነበረው እሱ ነው። እና ጃጓር ሶሪ ለኔም ብቻ ሳይሆን የብዙዎች እህታችንን እንባ ያበሰ ልጅ ነው። ከሶሻል ሚዲያ ሊጠፋ አልፈልግም። ለምን በዛ ላይ ይሄ ልጅ ገንዘቡን አውጥቶ እዚህ ጋር ስራውን ትቶ ነው ቁጭ ብሎ ለ10 ሰዓት ሙሉ ራሱ እኮ ጭቅጭቅ ያለበት ቤት ከገባ የሆነ ትልቅ ችግር የተፈጠረበት ቤት ከገባ ቁጭ ብሎ 10 ሰዓት ድፍን 10 ሰዓት ሙሉ እኮ የሚከራከርበት ጊዜ አለ ለሴቶች ወይንም ለተበዳይ ሰዎች። እነዛ 70 ምናምን አበሻዎች ራሱ ከኢትዮጵያ በነሚኪ ፊት አውራሪ ምናምን ተጭበርብረው ምናምን በተባለው ጉዳይ ራሱ እሱ ነበር ወጥቶ ሲጋፈጥ የነበረው።
መስመር ሲያስይዛቸው የነበረው እና ይሄ ወንድማችን ለምን ይጠፋል በእንደዚች አይነቷ? ይሄ አልነበረም ለሱ የሚገባው። ቢያንስ በቃ መለያየትም ካለ ላሽ ስለዛ ሰው መጥፎ ነገር አለማውራት። ነግሬሻለሁ ብዙ ጊዜ እኔ ጉችን እናቴ ነው የምላትኝ። ማንም አይደለም እኔ ላስቀይማት፣ ማንም ሰው ጫፋን እንድነካት አልፈልግም። እሷ የተነካች ለታ 2000-3000 ሰው ይዤ ጆከርን የቀጠቀጥኩበት ጊዜ አለኝ። ጆከር ምንም ነገር ሳያደርገኝ ለጉች ብዬ አንቺ እንዴት ብለሽ በክፋ ጊዜሽ ሰው ሁሉ ቋቅ ባላት ሰዓት እኮ ነው ከዛን ሰዓት ጀምሮ እስካሁን ድረስ አብሯት ያለው ይሄ ልጅ። ይሄ ለሱ አይገባም። ለምን ይሄ ለሱ አይገባውም። እናም ከቻልሽ አስቁሚያት እባክሽን። እሱ ምንም ለእሷ እንደዚህ ስላለች እሱ ክብር ዝቅ አይልም፣ አይሰበርምም፣ ምንም አይልም። ግን ደግሞ ከቲክቶክ ላይ እንዲጠፋብን አንፈልግም። ወንድማችን ያስፈልገናል። በተለይ ለስደተኛ ሴት እህቶቻችን እንደው በጥቅሉ ለወንድም ለሴቱም ለስደተኞች እህትና ወንድሞቻችን ስለሚያስፈልግ እንጂ ያውቋል። ይሄንን ነው የምለው። ጨርሻለሁ። ጂኒው ቴንኪ ሶ ማች አባቴ። ይሄው ጂኒው ቴንኪ ሶ ማች ነው ያውቋል። ምንድን ነው መሰለሽ ብር መውደድሽ ወይ ብር መያዝሽ አይደለም። ስትመጪ ወደ ሚዲያ የነበርሽበት ቦታ ላይ መነጫነጩ ላልጀመርሽውም ገባሽ? አዲስ ህይወትን የጀመርሽው እንደመጣ ይለኛል። ወጣ ብላ ስትረስ ውስጥ ስትገባ ምናምን ነገር እንደዚህ ራሷን ወይኔ ይትዮ ወይኔ መራ አይገባም ነበር ራሷን ማዝናናት። በቃ አየሯን እየወሰደች ቡናዋን እየጠጣች ምናምን ነገር አየሯን መውሰድ፣ ራሷን ማዳመጥ ምናምን መጥፋውን ከአይምሮዋ ላይ ማስወገድ ምናምን በጣም ቀላለሁ። ሰላም ካለችበት ነገር ለመውጣት እንዲህ ወጥተሽ እኮ በቅጡ እንኳ መራመድ እኮ ይናፍቅሻል። እኛ የምንኖርበት ሀገር ላይ ሱቅ ሄደን ውሃ ገዝተን ለመምጣት እኮ ተሸማቀን ወደኋላም ወደፊትም እያየን ተያዝን እያል እኛም ህይወት ነው ብለን እንኖራለን። ሀኒ እንኳን እሷ ሰለጠነ ሀገር ላይ እየኖረች ወጣ ብላ አየር መውሰድ የምትችልበት ሀገር ላይ እየቻለች አስፋልት ላይ መጨፈር የምትችልበት ሀገር ላይ እየኖረች በሰዓት ተሰርቶ በሰዓት በዶላር የሚከፈልበት ሀገር ላይ እየኖረች እና እኔ መጥፎ ነገር ልናገራት አልመጣሁም። ጃጓር ግን በዚህ ደረጃ እንድወርድብኝ እንድንቋሸሽብኝ አልፈቅድም። ይቅርታ ስለሰጠኝም አይደለም ብዬሻለሁ። ከሷ የበለጠ እኔ ምንም አይነት ኮይን ሰጡኝ አይደለም። 30 ምናምን ሌብል እስከሚገባ ድረስ እሷ ቤት ነበር ሲገፋላት የኖረው። እንዳው በጥቅሉ ይሄ አይገባውም ነበር። ቆይ አንድ ጊዜ እህትዬዋ የኔ ወርቅ ቴንኪ ሶማች የኔ አንድ ጊዜ ነጁዬ ሰላሚና አሁን ካለው ድባብ እንደዚህ ከድባቡ ከእሷ ከምታወራው እስቲ ምን ተረዳሽ? በመጀመሪያ ደረጃ ተቆራረጠ ትናገረው ከፍና ያለችው የሰለጠነ ሀገር ነው ያለችው። ለመናገር የሰለጠነ ሀገር ነው ያለችው። ነጂዬ ሚውት ኔትወርክ ይሆናል። አሁን ይሰማል። ሀገር አለ የሚባል ሰው የተቸገረ ሁሉም የተቸገረ፣ አሜሪካ የሚኖር ደግሞ ሁሉም የተደሰተ አይደለም። በነገራችን ላይ ከተናገረችው ነገር አንፃር በጣም ብዙ የሚያሳዝኑ ታሪኮችን የኖረችውን የተናገረችው በጣም አዝኛለሁ። አንዳንድ ጊዜ ሰዎችን የምንገምተው በምናየው ነገር ነው። እኔ ነጃት ላይ ያለኝ አስተሳሰብ እንዲኖር ያደረገኝ አንደኛ ሲቹዌሽኑ ነው፣ የተፈጠሩት ሲቹዌሽኖች ናቸው። በአንድ ወቅት እንደውም አንተ 30 ሌቭል ከሄድ ገብተህ መጣህ ብዬ ስጠይቀው ጃጓርን አንዲት በጣም ድሮ የምወዳት ጓደኛ ነበረች። ተመልሳ መጣ እኔን ለማናደር ስትል ምን ብላለች መሰለሽ? እንዴ ነጃት ቤት ነው የገባችው፣ ነጃት ቤት ነው የገባው እሱ የገባው 30 ሌቭል ነጃት ቤት ነው የገባው። እኔ የቅናት መንፈስ የለብኝም፣ ማንም ሰው ላይ የቅናት መንፈስ የለብኝም። ግን
አንዳንድ ሰዎች ገስት ላይ በሚገቡ ሰዓት ገስት የሚገባው ሰው የቅናት መንፈስ እንዲኖርብኝ ወይም ደግሞ የቅናት መንፈስ ኖሮብኝ ለሰዎች እንዲታይ የሚያደርጉ ሰዎች በጣም ብዙ ጊዜ እኔ ገስት ላይ ይገባሉ። አሁን ነጃት ከተናገረቻቸው ነገሮች በጣም ብዙ የሚያሳዝኑ ታሪኮች ብትናገርም አይ አንደርስታንድ ሀር። ነገር ግን አንዳንዴ ደግሞ የቃላት ግድፈት አለባት። ለምሳሌ 30 ሌቭል እስከሚደርስ ድረስ እሷ ጋር ነው የገባው ለሚለው እርግጠኛ ሆና ስታወራ በጣም ያሳዝናል። ምክንያቱም እኔ 25 ሌቭል እስከሚገባ እኔ ጋር ሰጥቶ እኔ የተዋወቅኩት ጃጓርን ነግሬሻለሁ ቅድም። አሁን በጣም በተረጋጋ መልኩ ነው የምነግርሽ። ጃጓርን የተዋወቅኩት የሆነ ጊዜ ሞጣ ጋር ገባ ነበረ። በጣም ኃይለኛ ችግር ገጥሞኝ ከዚህ በኋላ በነገራችን ላይ ሄሉ እድሉን ስለሰጠሽኝ ከዚህ በኋላ በደግም በክፉም ነጃት እንድታነሳኝ አልፈልግም የሚልሽ ላንቺ ጥሩ ነገር ስለሚመኝልሽ ነው። ከማንም ሰው ጋር እንድትነካኪ ነጃት ይባላል እስካሁን ሰዎች ጋር ሰላም ከፈጠርሽ ሊያግዙሽ ይችላሉ በሚለው ነው። ላንቺ ተስፋ ነገር አስባ እኔ እስካሁን አዳምጬሻለሁ። ከዚህ በላይ ማዳመጥ አልችልም። ኦኬ አዳምጠሽ እንዳልሽ ልንገርሽ። ሁለተኛ ደግሞ ካልታመን በፊት ነው የሚያቀይ ላልሽው ነገር ዛሬም ታመሽ አብሮሽ ነው ያለው። ያ ሰው ጀግና ሰው ነው፣ ታማኝ ሰው ነው ማለት ነው። ሰው ሁሉ ታማኝ ሰው ነው የሚኖረው። ሁሉ ጊዜ እየተጨቃጨቅን ያለን እንዴ የ80 ሚስት ነሽ እንዴ የምትጨቃጨቂው? አዳምጪ ሰላም ቅድም ይቅርታ ጠይቀሽ አሁን ማታደርግልሻለሁ። አንድ ጥያቄ ነው እየጠየኩሽ ያለሁት። ለጥያቄ መልስ ትሰጪኛለሽ። ይኸውልሽ እስካሁን እኮ ጸጥ ብዬ አዳምጥሻለሁ። ግን አንቺ አውሪ፣ ችግር የለውም እስከ መጨረሻ አውሪ። ግን ልክ ነኝ እያልኩሽ አይደለም። ቅሬታ ካለብሽ ነገርሽኝ። እኔና ይጃጉር እባክሽን በህግ የምታውቂ ከሆነ ሴትዮ ተረጋጊ። ነጁዬ የሚውት አድርጊው፣ ሰንደሪላ የሚውት አድርጊው። ጃጉርም ታፍኗል፣ ሀቅ አለው የመናገር ግን ሰላሚና ስለ ንጉሱ የሰጠሽው አትጨቃጨቂ ምናምን ላልሽው ነገር ደግሞ እኔ እኮ ቤት ገባ ቤት ወጣ አለው ይመጣል። ወንድም ያሰላም አለይኩም እንዴት ነህ? ደህና ነህ? ጠፋክብኝ ጊፍትን ጠይቄ አላውቅም። ይቅርታ ጠይቄሽ ሰላምዬ ከቀልብሽ ተይ። እሺ ሚውት አድርጊ አልሽኝ። እሷን ሚውት አድርጊ ለምን አትያትም? እሷን እኮ ታውቀሽ እኔ መጥፎ ነገር አልተናገር ስትወሪ ቆየሽ እኮ ሰላም ዝም አልኩ ሚውት አድርጌ። አንቺም ስትወሪ ጥያቄ አለኝ ለአንቺ ጥያቄ ብቻ እንድትመልሽልኝ ነው የምፈልገው። ኦኬ ያንን ተይው፣ ያ ክርክርም ጭምር ነበር። ኦኬ ያለፈ ይኸውልሽ ከአንቺ በፊት ነው የማውቀው ምናምን ለምትይው እኔ ከሰላም በላይ ይሄኝ ብዬ አላውቅም። ሰላም ምንህ ናት ብዬ አላውቅም። ቤት ገባ ቤት ወጣ ብዬ ጠይቄው አላውቅም። የ80 ሚስቱ አይደለሁም፣ ፍቅረኛው አይደለሁም፣ ወንድሜ እንጂ በወሎ በቃ ነጁ እንትን አንቺ በላይ ትግስት አለ እንዴ? በመድኃኒዓለም ሰላሚና አንድ የሚውት አድርጊው። ቴንኪው እሺ። ያ በነገራችን ላይ እኛ ሱዳኒ ነን እንደ ጋይስ፣ እኛም ኢትዮጵያዊ ነን እኮ። እኔና ጃጉርን እኮ አሰደዳችሁ ጋይስ። ዲ ሼም ኦን ዩ። ሰንደሬላ አንድ የንጉሱ የሰጠሽው ምሳሌ አንተ የምታውቀኝ ታጥቄ እሷ የምታውቀኝ አውልቄ ከጃጉር ጋር ይሄዳል ፍቅረኛሽ አይደል? አንዴ ነው። ሁለተኛው ደግሞ ይቅርታ የጠየቅሽው ነጁ በድላኛለች ብላ አልመጣችም እዚህ። ተበዳዩና ወይም ደግሞ አይገባውም የምንለው ጃጉር ነው። ጃጉርን ነው ይቅርታ መጠየቅ ያለብሽም ካጠየቅሽም እንጂ ነጁ ምን አልጠይቀውም። ታዲያ ነጁ እሷ አግባብ ይቅርታሽን ለምን የሆነ ቦታ ታስቀምጫለሽ? ነጁ በደለችኛል እንዴ? ታዲያ ሊያሰድበኝ አይደል እንዴ? ነጃትን ያስገባት አስገቢያት። መቼ አጠፋሻት? እሷ ላይ መቼ አጠፋሽ? እሷን በቃ ከመሰላት ነው አጠፋሽ እያለች ከመሰላት ይቅርታ። እሷ እኮ አጠፋሽ ያለችው ጃጉር ላይ እንጂ እኔ ላይ አላለች እንዴ? ታዲያ እንደዛ ከሆነ ለመፍታት እኔ እና እሱ ለመፍታት ከሆነ እኔ እና እሱ ነና መጨረስ ያለብን። እኔ ለኔ የሚያግዝልኝ ሰው አስገብቻለሁ። ሰላሚና እኮ ሄሉ እዚህ ነው የሰደሽው፣ እዚህ ነው የምትጠይቀው። ሄሉ አንድ ጊዜ እኔ ለኔ የሚያግዝልኝ ሰው አስገብቻለሁ። እሱ እኮ የሚያግዝለት ሰው አስገባ እኮ እሱ ማለት ነው። እኔ የሚያግዝልኝ ሰው አስገብቻለሁ። ሰሉዬ አንድ ነገር ልበልሻ። አሁን እሱ እንዴ አንቺ እሱን በደልሽው አልበደልሽው አንቺ ነሽ አለ የምታውቂው። ግን እሷን ሳትበድይ አልበደልኩትም።
ለምን ሰ እንግዲህ ታዲያ ምን ላድርግ? እሷን ምን ማድረግ አለብኝ? አላለችም። እኔም የማውቀው ነገር አለ ብላ ነው የመጣችው እኮ የበደልኩት ነገር እሱን የበደልኩት ነገር ካለ ለእሷ ይቅርታ። እሱ ግን ራሱ ነው መፍታት ያለበት። እሷ ለምን ይቅርታ? እሱ እኮ ኦልሬዲ እኮ ብሎክ አድርጎኛል። እኔ ነኝ ይቅርታ መጠየቅ ያለብኝ ወይስ እሱ? አሁን ነጃት መግባት የለባትም። እኔ ነው እየጠየቅሽኝ ያለሽ ሄሉ